ሞት እንግዲህ ሁልጊዜም እንደ መጨረሻ ነው አይደለም የሚታሰበው? ማለት ፈጽሞ የማይሰበር ጥብቅ ሕግ። ልክ አንድ ሰው ከተቀበረ ታሪኩ እንዳለቀ። አዎ፣ ያ ከባድ የድንጋይ በር ለዘላለም እንደተዘጋ ነው የምናስበው። የሰው ልጅ ታሪክ ሁሉ ያውቃው ይሄንን ተፈጥሯዊ ሂደት ነው፣ ማንም ሊያመልጠው የማይችል እውነታ። ልክ ነህ። እና ይሄ የማይቀለበስ የመጨረሻው እውነታ ሆኖ ነው የምንቀበለው። ሞት የራሱ የሆነ አስፈሪ ጸጥታ አለው። ያ ጸጥታ ደግሞ ማንም ሊያደፈርሰው የማይችል ሁሉንም ነገር የሚያስቆም ትልቅ ግድግዳ ይመስላል። እውነት ነው። ዛሬ በዚህ ጥልቅ ዳሰሳችን ግን ይሄንን ማይሰበር የሞት ሕግ የሻረውን ክስተት ነው የምንመረምረው። አዎ፣ በጣም አስደናቂ ታሪክ ነው። እንግዲህ የዮሐንስ ወንጌል ምዕራፍ 20 ቃል በቃል እያነበብን ያንን የትንሣኤ ማለዳ ልክ እዚህ ሀገራችን እንደተፈጠረ አድርገን በአይነ ህሊናችን እየሳልን እንጓዛለን። ያ ለዘመናት የተዘጋው በር በድንገት ሲከፈት የተፈጠረው መደናገጥ፣ ፍርሃት እና በመጨረሻውም ጥልቁን ደስታ አብረን እናያለን። ምንባቡን ዝም ብሎ ከማንበብ አልፎ እኮ ከትዕይንቶቹ በስተጀርባ ያለውን ጥልቅ ትርጉም፣ የሰዎቹን ስነልቦና እና በክስተቱ ዙሪያ የነበረውን ስሜት መረዳት ታሪኩን ሕያው ያደርገዋል። ልክ ነህ። እናም ታሪኩ የሚጀምረው እንዲህ በማለት ነው። የመጀመሪያዎቹን ቁጥሮች ላንብብ። ከሳምንቱም በመጀመሪያው ቀን ማርያም መግደላዊት ገና ጨለማ ሳለ ማለዳ ወደ መቃብር መጣች። እዚህ ላይ አንዴ ላቋርጥሽ። ገና ጨለማ ሳለ ማለዳ የሚለው ቃል ራሱ ከባድ ድባብ ይፈጥራል። ገና ፀሐይ አልወጣችም፣ ብርድ ነው። አዎ፣ ይህንን እኮ በገጠራማው የኢትዮጵያ አካባቢዎች ማለዳ ካለው ድባብ ጋር ማመሳሰል እንችላለን። ማለት እናቶቻችን ከባድ ጋቢ ወይም ነጠላ ተከናንመው በዚያ ቆርቆር ባለ ብርድ። ልክ ነው። ጤዛው መሬቱን እንዳራሰው በጸጥታ ወደ ኪዳን ወይም ቅዳሴ እንደሚሄዱበት ማለዳ ማለት ነው። አዎ፣ ማርያምም በዚያ ከባድ ሐዘን ውስጥ ሆና ብቻዋን በጨለማ ስትጓዝ እና ቁጥሩ እንደሚለው ድንጋዩን ከመቃብሩ ተፈንቅሎ አየች ይላል። ያን ግዙፍ ድንጋይ ተንከባሎ ስታየው የተሰማ ድንጋጤ ምን ሊሆን እንደሚችል መገመት አያዳግትም። ድንጋጤው ብቻ እኮ አይደለም፣ ተስፋ መቁረጡን ጭምር ነው። ማለት ወዲያውኑ ሮጣ ወደ ጴጥሮስና ዮሐንስ ስትሄድ የተናገረችውን አየሽ? አዎ፣ ቀጣዩ ቁጥር ላይ እየሮጠችም ወደ ሲሞን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላኛው ደቀ መዝሙር መጣ፣ ጌታን ከመቃብር ወስዶታል፣ ወዴትም እንዳኖሩት አናውቅም አለቻቸው ነው የሚለው። አየሽ፣ ወሰዱት ነው ያለችው። የተስፋው የመጨረሻ ማረፊያ የነበረው አካል እንኳን በቦታው የለም። ይህ ለሐዘንተኛ ሰው ምን ያህል ልብ ሰባሪ እንደሆነ መረዳት እንችላለን። በእርግጥ ይህን ስትነግራቸው ቀጥሎ የሆነውን ደግሞ አብረን እናንብበው። ስለዚህ ጴጥሮስና ሌላኛው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ፣ ሁለቱም አብረው ሮጡ። ይህ የሩጫ ትዕይንት እኮ የነበረውን ከፍተኛ መደናገጥ ያሳያል። አዎ፣ ሌላኛው ደቀ መዝሙሩም ከጴጥሮስ ይልቅ ፈጥኖ ሮጥን አስቀድሞ ከመቃብሩ ደረሰ። መንደሩ ገና ሳይነቃ ሰዎች አቦራ ያስነሱ በጠባብ የሰፈር መንገዶች ውስጥ በድንጋቴ ሲሮጡ በዓይነ ሕሊናችን ይታያል። አንዳቸውን ቀድሞ ለመድረስ የሚያደርጉት ጥድፊያ። ሁኔታው ምን ያህል አሳሳቢ እንደነበር ያሳብቃል። ነገር ግን እዚህ ጋር እኔን በጣም የሚገርመኝ እና እንድሞክት የሚያደርገኝ አንድ ጉዳይ አለ። እሺ፣ ምንድነው እሱ? መቃብሩ ሲገቡ ያዩት ትዕይንት ነው። ቁጥሮቹ እንዲህ ይላሉ። ስቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ፣ ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩን ልብስ ጋር ተቀምጦ እንዳልነበረ አየ። ይህ ድርጊት እኮ ልክ አንድ ሰው ከአልጋው ሲነሳ ኩታውን በስርዓት አጣፍጦ እንዳስቀመጠው አይነት ነው። ልክ ነው። ማርያም እንዳሰበችው ሌቦች አስከሬኑን ቢሰርቁት ኖሮ ጨርቁን በስርዓት አጣፍቶ ለማስቀመጥ ጊዜ ይኖራቸው ነበር ወይ? በፍጹም። ሌባ እኮ አዋክቦ ተደናግጦ ነው የሚወስደው እንጂ አንሶላ አጣፍቶ አይወጣም። አዎ፣ እሱ ነው የዚህ ክፍል ትልቁ እንቆቅልሽ እና ማረጋገጫ። የልብሶቹ በጥንቃቄ መታተፍ የሚያሳየው መረጋጋትና ሆን ተብሎ የተደረገ መሆኑን ነው። የድንጋቴ የትግል ወይም የሌብነት ምልክት በፍጹም የለም። አዎ፣ ጸጥታ የሰፈነበት ነው። ሜባ ቢሆን ኖሮ እኮ ልብሱን ከነስጋው ይወስድ ነበር፣ ወይም ደግሞ ልብሱን አውልቆ እዚያው በዘፈቀደ ጥሎት ይሸሽ ነበር። ነገር ግን የራስ መጠምጠሚያው ለብቻው መጠምጠሙ ትንሣኤው በስርዓት በታቀደና በታላቅ የድል መረጋጋት የተከናወነ መሆኑን የሚያሳይ ዝምተኛ ምስክር ነው።
ዋው! ይህ በጣም የሚገርም ነው። ለዚህም ነው ቀጣይ ቁጥር ላይ በዚያን ጊዜ አስቀድሞ ወደ መቃብር የመጣው ሌላኛው ደቀ መዝሙር ደግሞ ገባ፣ አየም አመነም የሚለው። ምንም እንኳን ገና ትንሣኤውን ትንቢት ሙሉ በሙሉ ባይረዱም ያ የጨርቆቹ አቀማመጥ ግን የሆነ ከሰው አእምሮ በላይ የሆነ ነገር መፈጠሩን አስገንዝቦታል። ልክ ነሽ። እና ደቀ መዛሙርቱ ወደ ቤታቸው ሲመለሱ ማርያም ግን እዚያው ቀረች። አዎ፣ ቀጣዩን ክፍል ስናነብ እንዲህ ይላል። ማርያም ግን እያለቀሰች ከመቃብሩ ውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። 2 መላእክት ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሁለተኛውን በእግርጌ ተቀምጠው አየች። የዚህ ሴት ሐዘን እጅግ ጥልቅ ነው። ሌሎች ሲሄዱ እሷ ግን ከዚያ ስፍራ መለየት አልቻለችም። ማርያም ከመቃብሩ ደጃፍ ቆማ ስታለቅስ ስናስብ በባህላችን የለቅሶ ስነ ስርዓት ላይ እናቶች መሬት ላይ ተቀምጠው ዓይናቸው እስኪያብጥ አምርረው እንደሚያለቅሱት አይነት ሐዘን መሆኑን መገመት እንችላለን። ሐዘኑ ጉልበቷን አጥፍቶታል። ዓይኖቿ በእንባ ተጋርደዋል። እና መላእክቱ አንቺ ሴት ስለምን ታለቅሻለሽ ሲሏት ምላሿ ልብ ይነካል። ጌታዬን ወስዶታል፣ ወዴትም እንዳኖሩት አላውቅም ነው ያለችው። እዚህ ጋር ግን አንድ ነገር ተፈጠረ። ይህንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሞላ አላወከችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንን ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆነ ወዴት እንዳኖረው ንገረኝ፣ እኔም ወስደዋለሁ አለችው ይላል። አዎ፣ አትክልተኛ ነው የመሰላት። እዚህ ላይ ጥያቄ ይፈጠራል። ለምን አትክልተኛ መሰላት? ኢየሱስ ተራ ሰው መስሎ ስለነበር ነው ወይስ ሐዘኗና እንባዋ ዓይኗን ጋርዶት? ማለት እንዴት አላወቀችውም? እዚህ ላይ ማየትና ማስተዋል ያላቸውን ትልቅ የሥነ ልቦና ልዩነት መረዳት ያስፈልጋል። እንባና ጥልቅ ሐዘን ዓይኗን መጋረዱ አይጠራጠርም። ነገር ግን ዋናው ጉዳይ የሰው ልጅ አእምሮ እኮ ፈጽሞ ማይጠብቀውን ነገር ለማየት ይቸገራል። ማለት ያልጠበቅነውን ስናይ፣ አዎ፣ ሞቶ የተቀበረ በዓይኗ ያየችው ሰው ቆሞ ያለው ብላ አልጠበቀችም። ስለዚህ አእምሯ በአካባቢው ሊኖር ከሚችለው ተፈጥሯዊ ሰው ይህም ከአትክልተኛው ጋር መሳሰለው። የማለት እኮ ያላሰብነውን እና ከሁኔታዎች አንጻር ማይመስለውን ጀርብ ካየን አእምሯችን ወዲያውኑ ወደምናውቀውና ወደምንጠብቀው ነገር ነው የሚተርጉመው። ልክ ነው። ነገር ግን ዓይኗ ያለየውን ጆሮዋና ልቧ ለየው። ቀጣዩን ቁጥር ስናነብ ኢየሱስም ማርያም አላት። እርሷ ዘወር ብላ በዕብራይስጥ ረቡኒ ያለችው ትርጓሜውም መምህር ሆይ ማለት ነው። ኢየሱስ በስሟ ሲጠራት ብቻ ነው ዓይኗ የበራው። ዋው! ይህ ትዕይንት ልክ በውጭ አገር በስደት ለረጅም ጊዜ የጠፋና ያልተጠበቀ የቤተሰብ አባል በድንገት ሀገር ቤት መጥቶ፣ አዎ፣ ድንገት ከኋላ ሆኖ፣ ልክ ነው፣ ከኋላችን ሆኖ በለመድነው የድምፅ ቃና በተለይ የፍቅር ስማችንን ሲጠራን የሚፈጠሩ አይነት ነው። ያ የድንጋቴ የደስታ እና አላመንኩም የሚል ስሜት የተቀላቀለበት፣ ዞር ሲሉ ደግሞ እውነታው ፍንቱ ብሎ የሚታይበት አፍታ። በትክክል። ለዚያም ነው ዘወር ብላ ወዲያውኑ መምህር ያለችው። የነበራቸው ቅርበትና ግላዊ ትስስር ነው በአንድ ቃል የተገለጠው። ከዚህ በኋላ ኢየሱስ ገና ወደ አባቴ አላረግሁምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው በማለት ታላቁን የድል ዜና አሸከማት። ማርያም መግደላዊት መታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረች። አሁን ማርያም የገጠማት ይሄ ግላዊና አስደሳች ክስተት ቢሆንም የተቀሩት ደቀ መዛሙርት ግን ገና በዚህ ዜና አልተጸናኑም። ይልቁንም በፍርሃት ተውጠው ተደብቀው ነበር። ገና በፍርሃት ውስጥ ናቸው ያሉት። ቀጣዩን ክፍል እናንብበው። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ከዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። የዚህ ጊዜ ድባብ እኮ ከማለዳው የባዶ መቃብር ትዕይንት እጅግ ይለያል። አሁን ምሽት ነው። ደቀ መዛሙርቱ በጭንቀት ውስጥ ናቸው። ፍርሃታቸውን በደንብ ለመረዳት ልክ በአካባቢያችን ከውጭ ረብሻ ወይም ከባድ አደጋ አለ ተብሎ ሲታሰብ ታላላቅ የቆርቆሮ ወይም የብረት በሮች ከውስጥ በከባድ መዝጊያ ተቆልፎ፣ ማንም እንዳይገባ ተከልክሎ፣ ልክ ነው፣ ቤተሰብ ሁሉ በጸጥታና በፍርሃት በቤት ውስጥ ተሰብስቦ እንዳለ አይነት ድባብ አድርገን መገመት እንችላለን። እስትንፋሱ እንኳን ከፍ ተደርጎ ማይተነፈስበት ውጥረት ያለበት ክፍል። በዚህ ድባብ ውስጥ ነው ኢየሱስ በተዘጋ በር ገብቶ ድንገት መሃል ቆሞ ሰላም ለእናንተ ይሁን አለው። እና ያ ሰላም ለእናንተ ይሁን የሚለው ቃል በዚያ ፍርሃት በነገሰበት ክፍል ውስጥ ትልቅ አቅም አለው።
በሮቹ የተቆለፉት ጠላትን ለመከላከል ነበር። ነገር ግን የሰላም ባለቤት በሮቹን ጥሶ ገባ። ይህንም ብሎ እጆቹንም ጎኑንም አሳያቸው ይላል። ማሳየቱም ሌላ መናፍስት ሳይሆን ያ የተሰቀለው አካል አሁን በክብር መቆሙኑ ማረጋገጫ ነው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው ይላል ቁጥሩ። ከዚህ ቀጥሎ የሆነው ነገር ግን አዲስ የሕይወት ምዕራፍ እና ትልቅ ኃላፊነት የሚያሸክም ነው። አብረን እናንብበው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸው ሁሉ ይቀርላቸዋል፣ ያዛቸውባቸው ተይዞባቸዋል አላቸው። ይሄ እጅግ ጥልቅ የሆነ ኃላፊነት ነው። አዎ፣ እፍ ብሎባቸው መንፈስ ቅዱስን ሲሰጣቸውና ኃጢአትን ይቅር ማለት ስልጣን ሲያካፍላቸው፣ እኔ ይህንን ሁኔታ በባህላችን ካለ ትልቅ የውክልና አሰጣጥ ጋር ላነጻጽረው እወዳለሁ። እሺ፣ እንዴት? ይሄ ልክ የሀገር ሽማግሌዎች ወይም የትልቅ ዕድር መሪዎች አንድን ታማኝ ሰው ሙሉ ስልጣንና ኃላፊነት ሰጥተው እንደሚልኩት ነው። በአካባቢያችን አንድ ተወካይ በሽማግሌዎች ስም ሲላክ የሚናገረው ቃል የራሱ ብቻ ሳይሆን የላኪዎችም ጭምር ነው። እኔ እንደተላኩ እናንተን እልካችኋለሁ ሲል ስልጣን ብቻ ሳይሆን ከባድ ኃላፊነትም ሰጥቷቸዋል። የላኪውን ሙሉ ሕልውና ተሸክመው ነው የሚሄዱት። ዋው! የሀገር ሽማግሌዎች ውክልና የሚለው ሐሳብ እጅግ ግልጽ ያደርገዋል። ተወካዩ የላኪውን ክብር፣ ስልጣንና ኃላፊነት ጠቅልሎ ነው የሚወጣው። ኢየሱስም አብ እንደላከው እርሱም ደቀ መዛሙርቱን ሲልክ የራሱን መንፈስ በማካፈል አስጠጥቆ ነው የላካቸው። የኃጢአት ይቅርታን የማወጅ ስልጣንም የዚህ ተልእኮ ዋነኛ አካል ነው። ተልእኮው የሰላም ተልእኮ ነው፣ ምክንያቱም የተጀመረው ሰላም ለእናንተ ይሁን በሚል አዋጅና ነው። በትክክል። በዚህ ሁሉ ውስጥ ግን አንድ ያልነበረ ሰው አለ። የብዙዎቻችንን ትኩረት ወደሚስበው ገጸ ባህሪ እንመጣለን። የቶማስ ጥርጣሬና ማረጋገጥ። ቁጥሩን እንዲህ ይላል። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉ ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምነው አላቸው። ቶማስ ያሳየው ግትርነት የሚገርም ነው። ሌሎች ደቀ መዛሙርት በደስታ አይተነዋል ሲሉት፣ እሱ ግን አላምኑም አለ። እጁን አጣጥፎ ፊቱን አኮሳጥሮ በዓይኔ ካላየው በጣቴ ካነካው አላምንም ብሎ አቋሙን ሲገልጽ በዓይነ ሕሊናችን ይታየናል። ነገር ግን እዚህ ጋር አንድ ጥያቄ አለኝ። ቶማስን ሁልጊዜ ተጠራጣሪ ቶማስ እያልን እንደ ክፉ ስም እንሰጠዋለን። ይህ ግን ፍትሐዊ ነው ወይ? ምን አስበሽ ነው? ቶማስ እኮ ሌሎች ያገኙትን ዕድል ማለትም ጌታን በአካል ማየትና መንካትና ማግኘት የፈለገ በተጨባጭ መረጃ ላይ የተመሰረተ ሰው እንጂ በክፋት የተሞላ ተጠራጣሪ ነው ሊባል ይቻላልን? እኔም ብሆን እኮ 11 ሰዎች የሆነ ነገር አይተናል ቢሉኝና እኔ ባላይ ማረጋገጫ ፈልጋለሁ። የተነገረው ዜና እጅግ ታላቅ በመሆኑ ምክንያት በቃላት ብቻ ለማመን ቀብዶች ይሆናል። እውነት ነው። ያነሳሽው ነጥብ በጣም አሳማኝ ነው። ቶማስ እኮ የጠየቀው ሌሎቹ ያገኙትን ነው። ማርያም አይተዋለች። ሌሎቹ 10 ደቀ መዛሙርት እጆቹንና ጎኑን አይተዋል። ቶማስ እኔም የዚያኛው ያህል ተጨባጭ ማስረጃ እፈልጋለሁ ነው ያለው። እዚህ ጋር የሚያስደንቀው የኢየሱስ ምላሽ ነው። አዎ፣ ቀጣዩን እናንብበው። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግቶ ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዛም በኋላ ቶማስን ጣትን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመነ እንጂ ያላመነህ አትሁን አለው። ማንም ሌላ ሰው ሳያነጋግር ኢየሱስ ቀጥታው ወደ ቶማስ ነው ያመራው። በዚያች ቅጽበት በክፍሉ ውስጥ የነበረው ውጥረት ድንገት ሲረገብ እናስበው። ቶማስ ለ8 ቀናት ከሌሎቹ ጋር በአንድ ክፍል ውስጥ ሆኖ እነሱ በደስታ እርሱ ደግሞ በጥርጣሬ ሲሟገቱ ነበር እኮ። ልክ ነው፣ ጸጥታ ሰፍኖ። አዎ፣ ኢየሱስ ግን የቶማስን ጥያቄ አላጣጣለውም ወይም አላባረረውም። ቶማስ ወደሚፈልገው የተጨባጭነት ደረጃ ወርዶ ማስረጃውን አቅረበለት። እናም ጥርጣሬ ወደ ጥልቅ እምነት መሸጋገሪያ ድልድይ ሆኖም ለዚህ ነው። ቀጣዩ ስናነብ ቶማስም ጌታዬ አምላኬም ብሎ መለሰለት ይላል። ቶማስ ማስረጃውን ሲያገኝ የሰጠው ምላሽ እኮ በዮሐንስ ወንጌል ውስጥ ከተሰጡት የእምነት ቃላት ሁሉ ከፍተኛው ነው። ጌታዬ አምላኬም ማለቱ ጥርጣሬው ሙሉ በሙሉ ተሰብሮ
ወደ ፍጹም እምነት ማደጉን ያሳያል። ኢየሱስም ስላየኸኝ አምናሃል፣ ሳያዩ ያምኑ ብፁዓን ናቸው በማለት ወደፊት ለሚመጡት ትውልዶች ማለትም በዚህ ዘመን ለምንገኝ ሰዎች ታላቅ በረከትን አወጀ። ማየት ብቻ ሳይሆን በቃሉ አምኖ መቀበል የላቀ በረከት አለው። እናም ታሪኩ በመጨረሻው ወደ ዋነኛው ዓላማው ይመጣል። የመጨረሻዎቹን 2 ቁጥሮች እናነበብ። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሁ ተጽፏል። ይህ ትዕይንት ልክ አንድ ታላቅ ጸሐፊ እጅግ በጣም ብዙ ማካተት የሚችሉት ሰውን የሚያስደንቁ አስገራሚ ታሪኮች እያሉ ልክ ነው። አስገራሚ ታሪኮች ያሉ፣ ነገር ግን ከዋናው ዓላማው እንዳይወጣ በማሰብ ወሳኙንና ቁልፉን መልእክት ብቻ መርጦ የትልቁን መጽሐፍ ሽፋን ሲዘጋው ነው የሚመስለው። ይህ ተጽፏል ያለው እኮ የተጻፈው በቂ መሆኑን ለማረጋገጥ ነው። ታሪኩ ለታሪክነት ብቻ ሳይሆን አድማጩና አንባቢው ውሳኔ ላይ እንዲደርስ እምነትና ሕይወትን እንዲያገኝ ታለመ መሆኑን ያሳያል። እውነት ነው። ታዲያ እዚህ ጋር አንድ ቀስቃሽ ሐሳብ ማንሳት እንችላለን። ወንጌላዊው ዮሐንስ በዚህ መጽሐፍ ያልተጻፉ ሌሎች ብዙ ምልክቶችን አደረገ ብሎናል። በእርግጥ የተጻፉት ማመን ለሚፈልግ ሰው በቂ ናቸው። ነገር ግን እስቲ ላፍታ እናስበው። በዚያ ዘመን የነበሩ ሰዎች በዓይናቸው ያዩዋቸው፣ ተገረመውባቸው የነበሩ፣ እኛ ግን በጽሑፍ ያላገኘናቸውና ያልሰማናቸው እነዚያ ሌሎች ብዙ ምልክቶች ምን ሊሆኑ ይችላሉ? የእንቆቅልሽ እኮ የጽሑፉን ጥልቀትና የዚያን ጊዜውን ድባብ ምን ያህል ሰፊ እንደነበር እንድናስብ ያደርገናል። ምናልባትም በግል ሰዎችን የፈወሰበት፣ የተስፋ መቁረጥ ውስጥ የነበሩትን ያጽናናበት፣ ወይም ከተፈጥሮ በላይ የሆኑ ሌሎች ድርጊቶች ሊሆኑ ይችላሉ። ይህን ማሰብ ራሱ የታሪኩን ገደብ የለሽነት ያሳያል። እናም በመጀመሪያ እንደጀመርነው ሞት ፈጽሞ የማይሰበር የተዘጋ በር ነው ብለን ነበር። ዛሬ በዳሰስነው ክፍል ግን ያ በር መከፈት ብቻ ሳይሆን የፈነጠቀው ብርሃን ያልተጻፉ እስከሚባሉ ብዙ ታሪኮች ድረስ የገዘፈ መሆኑን አይተናል። የተዘጋው መቃብር ክፍት ለሆነ አዲስ ታሪክ መነሻ ሆኗል። የተጻፉት እኛ እንድናምን በቂ ናቸው። ያልተጻፉት ሌሎች ብዙ ምልክቶች ግን ምን ሊሆኑ ይችላሉ የሚለውን ሐሳብ አእምሮአችን ውስጥ እያብላላን የዛሬውን ዳሰሳችንን እናናቀቃለን።